እዚህ ጋር ምስሉ ላይ እንደምታዩት የቶርቴላ ግብአቶች ናቸው። ቶርቴላ እንዴት እንደምንሰራ ማሳያችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። አባይቦቼ ዛሬው ማሳያችሁ የቶርቴላ አሰራር ነው። እዚህ እንግዲህ መጥበሻዬን ጥጄ ዶሮዬን ሰድሩን ወይንም ደግሞ መላላጫውን እንደዚህ ረዘም ረዘም አድርጌ ከትፌ እንደዚህ ይኸውና መጥበሻዬ ላይ ጥጃለሁ ማለት ነው። መጥበሻዬን ጋር አድርጌ መጥበሻዬ ላይ አድርጌያለሁኝ። አሁን ይሄንን ቀስ እያልኩኝ አማስላለሁኝ ውሃው እስከሚመጥልኝ ድረስ ማለት ነው። እዚህ ጋር አዘጋጅቻለሁ፣ ሽንኩርት አዘጋጅቻለሁኝ፣ ፍልፍል ሩሚ ወይንም ደግሞ የፈረንጅ ቃሪያ፣ ነጭ ሽንኩርት፣ ቲማቲም ረዘም ረዘም አድርጌ ቆራርጬ ዝግጁ አድርጌያለሁ ማለት ነው። እና እዚህ ጋር እንደምታዩት ሰድሬን እንደዚህ እያማሰልኩ ነው። መጀመሪያ በውሃ ስላልቀቀልኩት መጀመሪያ እንደዚህ እንትን ስትሉት ውሃ ይወጣዋል ማለት ነው። መጥበሻችሁ ላይ ውሃ ይወጣዋል። ይሄ ውሃው መጠጥ እስከሚያደርግ ድረስ ሰዓቴን ቀንሼ በደንብ አማስላለሁ ማለት ነው። እዚህ ጋር እንደምታዩት እንትን ጥጃለሁ ማለት ነው። የሩዝ ቡኻሪ ነው። እዚህ ጋር ሾርባ ጥጃለሁኝ። እዚህ ጋር ደግሞ በጎን የማሳያችሁ የቶርቴራ አሰራር ነው ማለት ነው። አሁን እኔ ቀጥታ የማሳያችሁ የቶርቴላውን እንዴት እንደምንሰራ ነው የማሳያችሁ። እዚህ ጋር እንደምታዩት ውሃው ምጥጥ አረገልኝ። ውሃው ምጥጥ ሲያረግልኝ ያዘጋጀው ሽንኩርት አለ። ሽንኩርቴን እጨምራለሁ ማለት ነው። ሽንኩርቴን እና ነጭ ሽንኩርቴን ረዘም ረዘም አድርጌ ቆርጫለሁኝ። ይህን እንደዚህ አማስለውና ዘይት እጨምራለሁ ማለት ነው። ዘይቴን የሚበቃኝን ያክል ዘይት እጨምራለሁ። እናንተም እንደሚበቃችሁ ማለት እዚህ ጋር መጋሱን አልነገርኳችሁም ወይንም ደግሞ ልኩን አልነገርኳችሁም ማለት ነው። የዘይቱን የምታረጉበትን እዚህ ጋር ምን አደርጋለሁ መሰላችሁ? ዘይቴን እጨምራለሁ። የሚበቃኝን ያክል እጨምራለሁ ማለት ነው። እናንተም እንደሚበቃችሁ ትጨምራላችሁ፣ እንደሚበቃችሁ ማለት ነው። ከዛ ይሄንን በደንብ አዋህደዋለሁኝ። በደንብ እንደዚህ ሽንኩርቱ እንትን እስከሚሙትት እስከሚል ድረስ በደንብ እያማሰልኩኝ ከዶሮ ጋር በደንብ አዋህደዋለሁ ማለት ነው። ከዛ ይሄን እንደዚህ ካዋሃድኩት በኋላ ያዘጋጀሁት እንትን አለ፣ ያዘጋጀሁት ባህራት አለ። ያዘጋጀሁት ባህራቶች ያኔ አሳያችኋለሁ ማለት ነው። ትንሽ አሁን ሽንኩርቱን በደንብ ስላዋህደው ብዬ ነው። እዚህ ጋር መጀመሪያ ቲማቲሜን እጨምራለሁ። ቲማቲሜን እጨምርና ከዛ እንደዚህ በደንብ ከተዋሃደልኝ በኋላ ደግሞ ፍልፍል ሩሚን እጨምራለሁ። ፍልፍል ሩሚ ወይንም የፈረንጅ ቃሪያ ማለት ነው። የፈረንጅ ቃሪያዬን እንደዚህ እጨምራለሁኝ። ከዛ የፈረንጅ ቃሪያውን፣ ቲማቲሙን፣ የዶሮ ስጋውን በደንብ እንደዚህ አዋህደውና ማለት ነው። ሁሉንም በረጅ ነው የቆራረጥኩት ማለት ነው። ከዛ ይሄንኛው እንደዚህ ጥብስ ሲልልኝ ያዘጋጀሁት ባህራት አለኝ። ባህራቱን አሳያችኋለሁ። እዚህ ጋር ኩዝበራ አለኝ። የሂንዲዎቹ በርበሬ ያለችኝ፣ ቁንዶ በርበሬ፣ ማጂ፣ ነጭ ማጂ፣ ባህራት ሙሸከልና ከሙን አለኝ። ከሙን ማለት በሀገራችን ነጭ አዝሙድ ማለት ነው። ድንብላሉ ደግሞ እንትን ነው። ከዛ እንደዚህ ባህራቴን ታቀላቀልኩ በኋላ በደንብ አዋህደዋለሁ። ይቅርታ ድምጽ ስለገባ በመሀል እያቋረኩት ነው፣ ድምጽ እየገባ እየረበሸኝ። ከዛ ይሄንን በደንብ አዋህደዋለሁኝ። ከዛ ያዘጋጀሁ ቃሪያ አለኝ። ቃሪያን እጨምራለሁ ማለት ነው። ይቺ የምትፋጀው ቃሪያ ናት። በደንብ ይበላሉ እነሱ። የሚፋጀውን ቃሪያ ይበላሉ። ከዛ አዘጋጀው ትንሽዬ ብን አደርጋለሁ። እንደዚህ ጨውና እንጨምራለሁኝ።
ማጂ ስላደረኩ ብዙም ጨው አላረግም፣ ምክንያቱም ማጁ ለራሱ ጨው ስለሆነ ማለት ነው። ከዛ እዚህ ጋር ደግሞ ሶስ አለኝ። ሶሴን ይሄን ሁሉንም አንዳንድ ማንኪያ ጨምርበታለሁኝ። ስጋ ማይኔዝ አለኝ፣ ማይኔዜን እጨምራለሁኝ። ከዛ ማይኔዜን እጨምራለሁ። ከዛ እዚህ ጋር ደግሞ ሙሸከል አለኝ፣ ሙሸከሉን እጨምራለሁ። አንዳንድ ማንካ ከሁሉም እጨምራለሁ። እዚህ ጋር ጅብና ካስ አለኝ፣ ጅብና ካሴን እጨምራለሁ ማለት ነው። ከሁሉም እሸክላለሁኝ። ካቻፕ አለኝ እዚህ ጋር እንደምታዩት ይሄንንም እጨምራለሁ። የሃምቡርገሩን ሶስ ማለት ነው። ቅርታ እንግዲህ ካሜራው በአንድ እጅ ስለሆነ በጣም ከባድ ነው ካሜራ ለመቀረጽ እና እዚህ ጋር ደግሞ ካቻፕ አለኝ። አንድ ላይ ይሄንን በደንብ አዋህደዋለሁኝ። እንትን ቢኖራችሁ በጣም አሪፍ ነው፣ ክሬማ ማለት ነው። ክሬማው በጣም አሪፍ ነበረ፣ ግሽጠት ክሬማ እሱ አሪፍ ነበረ። ግን ስለሌለኝ እኔ በዙ በራሱ ሶስ አርጌ እዚህ ጋር እንደምታዩት ቶርቴላዬን አርጌያለሁ ማለት ነው። ከዛ እንደዚህ እያረኩኝ እጠቀለልለዋለሁ ማለት ነው። ጥቅልል አረገዋለሁ። ሁሉም ላይ ካረኩ በኋላ ጥቅልል አረገዋለሁ። ከዛ እንደዚህ ጨርሻለሁኝ። እንደዚህ ደግሞ ጠብሼው ደግሞ በዚህ መልኩ ቆራርጬዋለሁ ማለት ነው። በጣም ፈጣን እና ቀላል የሆነ የቶርትሪ አሰራር ነው። በቤታችን እንደዚህ መስራት እንችላለን።